ለመሆኑ በየቀኑ በሚሊዮን የሚቆጠሩ ሰዎች የሚጠጡትና የዓለማችንን የኃይል ሰጪ መጠጦች ገበያ በበላይነት የሚመራው ሬድ ቡል አንድም የራሱ የሆነ ፋብሪካ እንደሌለው ያውቃሉ? አዎ፣ በትክክል ሰምተዋል። ሬድ ቡል መጠጡን የሚያመርትበት የሚያሽግበትም ሆነ የሚያሰራጭበት አንድም ፋብሪካ የለውም። ብዙዎች ሬድ ቡልን የመጠጥ ኩባንያ አድርገው ያስባሉ። ነገር ግን ከዚህ ድንቅ ብራንድ በስተጀርባ ያለው እውነተኛው የቢዝነስ ሚስጥር የኃይል ሰጪ መጠጥ መሸጥ ሳይሆን ሰዎችን በጉጉት የሚያስር የማርኬቲንግ ቁማር ነው። ዛሬ ዲጂታል አሻራችንን የምናሳርፈው ሬድ ቡል በዓለማችን ላይ የዘረጋውን ድንቅና ረቂቅ የቢዝነስ ስሌት ላይ ይሆናል። ታሪክን ወደ ኋላ መለስ ብለን እንቃኝ። የሬድ ቡል መስራች ዲትሪች ማትቪትዝ በ1980ዎቹ ወደ ታይላንድ ለስራ በሄደበት ወቅት ድካምን የሚያጠፋ ክራቲንግ ዳንግ የተባለ የሀገር ውስጥ መጠጥ ያገኛል። ዲትሪች የዚህን መጠጥ አሰራር መብት ከገዛ በኋላ ወደ አውሮፓ ይዞት ሲመጣ ትልቅ የቢዝነስ ስትራቴጂ ነደፈ። መጠጡን ራሱ አምርቶ ከኮካኮላና ፔፕሲ ጋር በፋብሪካ ግንባታና ስርጭት መፎካከር እንደማይችል ተረዳ። ስለዚህ ምን አደረገ? መጠጡን የማምረቱን ስራ ራውጅ ለሚባል ትልቅ የአውስትሪያ ጭማቂ አምራች ኩባንያ ሙሉ በሙሉ አውትሶርስ አደረገው። ሬድ ቡል በአሁኑ ሰዓት የሚያደርገው ብቸኛው ነገር የቀመሩን ሚስጥር ለፋብሪካው መስጠት ብቻ ነው። ታዲያ የሬድ ቡል ዋና ስራ ምንድነው? ማርኬቲንግ። ሬድ ቡል የሚሸጠው መጠጥ ሳይሆን ኤክስትሪም ስፖርት ወይም አደገኛና አስደሳች ስፖርቶችን ነው። ኩባንያው ከሚያገኘው ገቢ ላይ ቢያንስ 30 በመቶውን በቀጥታ ለማርኬቲንግ ነው የሚያውለው። ይህም ከማንኛውም ኩባንያ እጅግ የላቀ ነው። ሬድ ቡል የፎርሙላ 1 ክለቦችን ይገዛል። በኒውዮርክና ኦስትሪያ የእግር ኳስ ክለቦችን ያንቀሳቅሳል። ከዚህ ሁሉ በላይ ደግሞ በ2012 እንደ አውሮፓውያን አቆጣጠር የሰሩትን እብድ ስራ ላስታውሳችሁ። ፍሊክስ ባውምጋርትነር የተባለውን ኦስትራዊ ፓራሹት ዘላይ ከምድር ከባቢ አየር ውጭ በስትራቶስፌር ወይም ስፔስ ላይ በሬድ ቡል ስፖንሰርነት ወደ ታች እንዲዘላ አደረጉት። ይህንን ክስተት በዓለም ላይ በሚሊዮን የሚቆጠሩ ሰዎች በቀጥታ ስርጭት ተከታትለውታል። በወቅቱ ሬድ ቡል ለማስታወቂያ ያወጣው $50 ሚሊዮን ቢሆንም ከዜናዎችና ከማህበራዊ ሚዲያ ያገኘው ነፃ የማስታወቂያ ግምት ግን ከ$6 ቢሊዮን በላይ ነበር። እቅዱ ቀላል ነው። ወጣቶች ሬድ ቡልን ሲያስቡ የሚመጣላቸው መጠጡ ሳይሆን የጀግንነት የነፃነትና የአድሬናሊን ስሜት ነው። ይህ ስሜት ደግሞ በፋብሪካ ውስጥ ለመስራት ጥቂት ሳንቲሞች ብቻ የሚፈጅበትን አንድ ቆርቆሮ መጠጥ በገበያ ላይ እስከ $3 እና $4 በውድ ዋጋ እንድንገዛ ያደርገናል። ሬድ ቡል መጠጥ አምራች አይደለም። የሰው ልጅ ስነልቦናንና ስሜትን የሚጋልብ በስፖርት ስም የተሸሸገ ግዙፍ የሚዲያና የማርኬቲንግ ተቋም ነው። እውነተኛ በየቀኑ የምንገዛው በቆርቆሮ የታሸገውን ፈሳሽ መጠጥ ነውን? ወይስ ብራንዱ በውስጣችን የፈጠረብንን ያንን የነፃነት ስሜት? ምርጫውን ለእናንተ እንተዋለን። ይህ ዲጂታል አሻራ ነው። ይዘቱን ከወደዱት ላይክ ያድርጉ። ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። ዲጂታል አሻራ